ያ ዛሬው ቪዲዮ በጣም ነው የሚለየው። መንዲ ብሎ ዝም ነው ያው እንደምታዩት ያው ምግቡ ይናገራል። ኮፒ ሊንክ እያረጋችሁ በጣም ለፍቼ ነው ቪዲዮን የምቀርጸው። ፕሊስ ኮፒ ሊንክ አድርጉልኝ። እዚህ ጋር አንድ ዶሮ ከግማሽ እንደዚህ ነው ያደረኩት ድስቴ ላይ። በጣም ነው ያጠብኩት መጀመሪያ። ከዛ ደረቅ ቅመም፣ ሄል፣ ቁርንፉድ፣ ከዝበራ፣ ወረቀት ጋር ዳርሲን እንደምታዩት ሽንኩርት፣ ነጭ ሽንኩርት አድርጌ የፈላ ውሃ አደረኩበት። ከዛ ጨው እናደርግና በደንብ ነው ያጠብኩት ዶሮውን። ያው እኛ ኢትዮጵያኖች ዶሮ በመጠባ እንታመም። ከዛ እንዲንከድነዋለን። ሲንተከተክልን ግማሽ ማንኪያ እርድና ግማሽ ማንኪያ ካሬ እናረጋለን። ያው ስላጠብኩት በደንብ ስላጠብኩት ያው ላዩ ላይ አንድ አረፋ የሚባል ነገር የለውም። ከዛ እንደዚህ እንከድነውና አሁን በድጋሚ ከቅመሙ ጋር በደንብ እንዲዋሃድልን እንነካካውና እንከድነዋለን። አሁን ብላንድ ለ15 ደቂቃ ማለት ነው። ከዛ በሰለ አወጣ ነው ዶሮአችንን ስንየላ ያደረግነው። ድስታችን ላይ ዘይት እናረጋለን። ደረቅ ቅመም፣ ወረቀት ጋር ሄል፣ እንዲሁም ደግሞ ዳርሲን እናረግና ሩዛችንን አጥበን የዘበዘፍነው ሩዝ አለ የሚበቃኝና ሀዲ ተጠቀምኩት። እሱንም ገልበጥ እናረግና ዶሮን የቀቀልበት ውሃ እናጠደና እንጨምርበታለን ማለት ነው እንደምታዩት። ከዛ ደረቅ ሎሚ እናረጋለን። ከዛ ጨው እናደርጋለን። እንከድናውና እሳት ላይ ሲንተከተክ ውሃውን እንዲመጥልን እሳቱን ቀንሰን ወደ ጥግ እናረጋለን። ከዛ እዚህ ጋር ደግሞ ሳልሳ ትንሽ ሮብ እና ደግሞ ትንሽ ካሬ ፓፕሪካ እናረጋለን። ትንሽ ጨው እና ደግሞ ዘይት ትንሽ እናረግና ለዶሮአችን ለምንቀባው ማለት ነው። ከዛ ዶሮአችንን እንቀባና ፍሩን ውስጥ ከላይም ከታችም አድርገን እንትን እንለዋለን ማለት ነው። ከዛ እዚህ ጋር ደግሞ ለሩዛችን ቀይ ነው። መንዲ ስትሰሩ ቀይ ተጠቀሙ እሺ፣ ቢጫ እንዳታረጉ። ሙለወን ጣም ቀዩን አደረኩኝ። ከዛ በኋላ ደግሞ ዝብዳ በጣም ልዩ ጣዕም ነው የሚሰጠው። ካላችሁ አድርጉ። እዚህ ጋር ደረሰልኝ። እንዴት እንደሚያምር ማሻአላህ። ከዛ ማቅረብ ጀመርኩኝ። ትሪ ላይ ያደረኩት እንደምታዩት ያ ሰላም። ከዛ በኋላ ዶሬም እንደዚህ ሆኖ ወጥቶልኝ ነበረ። ዘይት እናረግና አለመኒውም እንከድነዋለን።